ሰላም ሰላም ቤተሰቦቼ ዛሬም በድጋሚ የሚሸጥ 140 ካሬ ቤት ይዤላችሁ መጥቻለሁ። ይህ የምታዩት ቤት የሚሸጥ ቤት ሲሆን የሚገኘውም ገላን አካባቢ ነው። ህጋዊ ዲጂታል ካርታ አለው። ባለ 4 መኝታ ነው። አንድ ሳሎን፣ አንድ ኪችን፣ ሁለት ሻወር፣ ሽንት ቤት አለው። ግቢው ሁለት መኪና ፓርክ ማድረግ ይችላል። አንድ ባንድ እናየዋለን። ይሄ የምታዩት የውጭ ሻወር ሽንት ቤት ሲሆን ሙሉ ለሙሉ እንደምታዩት ተሰርቶ የተጠናቀቀ ነው። ግቢው ሁለት መኪና ፓርክ ያደርጋል። እንደምታዩት ሁለት የቤት መኪና ፓርክ ማድረግ ይችላል። የራሱ ማብራት ውሃም አለው። ቤቱ ዲጂታል ካርታ ነው። የጠዋት ፀሐይ ነው። ቆንጆ ሆኖ የተገነባ ነው። እንደምታዩት ፊኒሺንግ ማቴሪያሉ በክሊንከር ነው የተሰራው። ቆንጆ ተደርጎ የተሰራ ቤት ነው። እንደምታዩት ኮለኑም የውጭ ገጽታው ሞዛይክ ይባላል። በጣም የሚያምር ነው። እዚህ ጋር ሰፋ ያለ ቦታ አለው። እንደምታዩት እዚህ ጋር ቆንጆ የሆነ ሰፊ ግቢ ያለው ቤቱ በጣም የሚያምር የሚስብ እይታም አለው። ዲጂታል ካርታ ነው። ዋጋው 8,500,000 ብር ይባላል። የተወሰነ ድርድር ይኖረዋል። ለበለጠ መረጃ 0967781832 ላይ ደውሉልን። እዚህ ጋር ደግሞ የምታዩት ይሄ የላውንደሪ ክፍል ነው። እንደምታዩት ሙሉ ለሙሉ ተሰርቷል። ሙሉ ለሙሉ ሴራሚክ ነው። ስዌሬ ሲስተም አለው። እንደምታዩት ወተር ሰፕላይ አለው። ኤሌክትሪክ አለው። የላውንደሪ ማሽን የሚቀመጥበት ቦታ ነው። እዚህ ጋር ደግሞ እንደምታዩት አነስ ያለ ስቶር አለው። እጅግ በጣም ብዙ ነገር ሚዝ በስላብ የተሰራ ስቶር አለው። እንደምታዩት እንግዲህ ይሄንን ይመስላል። ከዚህ አጠገብ ከላውንደሪው አጠገብ ደግሞ እዚህ ጋር ፊት ለፊት ላይ የምታገኙት ኪችን ሲሆን ኪችኑ ሙሉ ለሙሉ በሴራሚክ ነው የተሰራው። እንደምታዩት ቆንጆ ሆኖ የተጠናቀቀ ኪችን ነው። ኪችን ካቢኔት አለው። እንደምታዩት በጣም የሚያምር ነው። የፍሪጅ የኦቨን እንዲሁም ደግሞ የእቃ ማጠቢያ ሲንክም ጭምር የተገጠመለት ነው። እንደምታዩት እጅግ በጣም የሚያምር ነው። ይህ ቤት ዋጋው 8,500,000 ብር ነው። የተወሰነ ድርድር ይኖረዋል። ለበለጠ መረጃ ደግሞ ስክሪኑ ላይ ባለው ስልክ ቁጥር መደወል ይቻላል። ቤቱ የሚገኘው ገላን ነው። በባንክም በካሽም መግዛት የምትፈልጉ ሰዎች ማናገር ትችላላችሁ። በቀጣይ ወደ ሁለት መኝታ ቤት ውጪ ላይ ወዳሉት ሁለት መኝታ ቤት እንሄዳለን። ይሄ ግቢው በረንዳው ነው። እንደምታዩት በጣም ቆንጆ ሆኖ የተሰራ ነው። እዚህ ጋር ሁለት መኝታ ቤቶች አሉ። ለእንግዳ ለሰራተኛ መሆን የሚችሉ ናቸው። አንድ ባንድ ከፍተን እናያለን። እንደምታዩት የቤቱም ቁመት እጅግ በጣም የሚያምር ነው። ወደ 3 ከ40 አካባቢ ይጠጋል ቁመቱ። እዚህ ጋር ደግሞ ሁለተኛው መኝታ ቤት ነው። እንደምታዩት በጣም ቆንጆ ሆኖ ነው። እንደዚሁም አልጋ ቁምሳጥን መያዝ የሚችል ነው። ሰፊ ነው ክፍል ነው ይሄኛው። እንደምታዩት የብርሃን ቆርቆሮ ተገጥሞለታል። ቤቱ ምንም የሚጨለምበት ነገር የለም። ብርሃን በብርሃን የሆነ ክፍል ነው። እዚህ ጋር ደግሞ ሳሎኑ ነው። እንደምታዩት ሳሎኑ መግቢያው ይሄንን ይመስላል። ይሄ የእንጨት በር ነው የሳሎኑ። እጅግ በጣም ያምራል። እዚህ ጋር ሳሎኑ ነው። እንደምታዩት ወደ 28-29 ካሬ አካባቢ ይጠጋል። በጣም የሚያምር 6 በ5 አካባቢ ነው የሚሆነው። በጣም አሪፍ ነው። ሬክታንግል ቅርጽ ነው ያለው። የዲሽ መስመሮች፣ ኤልኢዲ ላይቶች፣ ሻዶ ላይቶች ሁሉም ነገር የተገጠሙለት ነው። እንደምታዩት ፖት ላይቶችም እጅግ በጣም በሚያምር ሁኔታ ነው የተገጠሙት። ሁለተኛው የሳሎኑ ሴራሚክ እጅግ በጣም የሚማርክ ነው። አሪፍ እይታ ያለው ነው። በሌላኛው አቅጣጫ ሳሎኑ ደግሞ ይህንን ይመስላል። እዚህ ጋር ደግሞ ወደ ዋናው ማስተር ቤድሩም የሚወስድ ኮሪደር አለ። ወደ ዋናው ማስተር ቤድሩም እና ወደ ልጆች ቤድሩም የሚወስድ ኮሪደር አለ። እሱ ጋር ይሄኛው የመጀመሪያው ክፍል የልጆች ነው። እንደምታዩት ቆንጆ ሆና ነው የተሰራችው። ከፍታውም እንደምታዩት እንደዚሁም አሁንም እዚህኛው ላይ የብርሃን ቆርቆሮ ተገጥሞለታል። እጅግ በጣም የሚያምር ነው። እዚህ ጋር ደግሞ የራሱ የሆነ ቁም ሳጥን አለው የልጆቹ። ከላይም እንደዚሁ እስከ ላይ ድረስ ነው ቁም ሳጥኑ። የግድግዳ ቁም ሳጥን ነው። አሁን ደግሞ ይሄ የምታዩት ኮሪደር ነው፣ ወደ ውጪ የሚያስወጣ ነው። እዚህ ጋር ደግሞ ዋናው ማስተር ቤድሩም አለ። እንግዲህ ዋናው ማስተር ቤድሩም ይሄንን ይመስላል። እጅግ በጣም ነው የሚያምረው። የራሱ ቁም ሳጥን የተገጠመለት ነው። የራሱ ሻወር ሽንት ቤት አለው። እጅግ በጣም የሚያምር ነው። ኪንግ ቤድ ማስቀመጥ ይችላል። ለበለጠ መረጃ 0967781832 ላይ ደውሉልን። ፎሎ፣ ላይክ፣ ሼር ያድርጉን። ቴንኪዩ። እናመሰግናለን።